የሚያሳርፍልኝ። አናሲሞስ በሚገርም ፍጥነት በመንፈሳዊ ሕይወቱ የተለወጠ ሰው ሆኗል። ቀድሞ የማይጠቅም አሁን ግን በወንጌል ተለውጦ የሚጠቅም። የእያንዳንዳችንም ሕይወት እንደዚሁ ነበር። ቀድሞ የተናቀን አሁን ግን የከበርን፣ ቀድሞ የተጠላን አሁን ግን የተወደድን፣ ቀድሞ ታናናሽ የነበርን አሁን ግን በእርሱ የከበርን፣ ቀድሞ ኃጢአተኛ የነበርን አሁን ግን ጻድቅ የሆን። በክርስቶስ ልብ የሚያሳርፍ አገልጋይ ይሁንልኝ። በክርስቶስ ልብ የሚያሳርፍ ወንድም ይሁንልኝ። ሰዎች እኛን ሲያዩ እግዚአብሔርን ያመሰግናሉ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ሃሌሉያ። ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እንዴት ናችሁ? ደህና ናችሁ? የደህንነት አምላክ እግዚአብሔር ይባረክ። በነፍስም በስጋም በመንፈስም ደህና ያደረገን ስሙ ይባረክ። ሃሌሉያ። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የእግዚአብሔርን ቃል አብረን እናያለን። የእግዚአብሔር ቃል የሐዋርያው የጳውሎስ መልእክት ወደ ፊልሞና ቁጥር 20 አነባዋለሁ። እንደዚህ ይላል። አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ። የዛሬው ስብከት ርዕሴ ልቤን አሳርፍልኝ የሚል ነው። ስሙ ይባረክ። ይሄ የፊልሞና መጽሐፍ ጸሐፊ ሐዋርያው ጳውሎስ ነው። ከመልእክቱ እንደምናየው ይህ መልእክት ሐዋርያው ጳውሎስ ፊልሞና ለተባለ ሰው የጻፈው ግላዊ ወይም የግለሰብ ደብዳቤ ነው። ፊልሞና በቆላሲስ ይኖር የነበረ ከቆላሲስ ባሪያ አሳዳሪዎች አንዱ የነበረ ክርስቲያን ወንድም ነው። ጳውሎስ ይህን መልእክት ለፊልሞና የጻፈው ከ60 እስከ 61 ዓመተ ምህረት ድረስ በሮም ውስጥ እስረኛ በነበረበት ጊዜ የተጻፈ ደብዳቤ ነው። ይህ መልእክት የእስር ደብዳቤ ከሚባሉት አንዱ ነው። የተጻፈውም በሮም ከተማ ነው። የእስር ቤት ደብዳቤዎች የሚባሉ አሉ በመጽሐፍ ቅዱስ ውስጥ ኤፌሶን፣ ቆላሲስ፣ ፊልጵስዩስ እና ፊልሞና። ስለዚህ አንዱ ደብዳቤ ነው። ሐዋርያ ጳውሎስ ይህን መልእክት የላከው በአናሲሞስና በቲኪቆስ በተባሉ አገልጋዮች እጅ ነው። ሐዋርያው ፊልሞና እንዲያደርግለት የሚፈልገው ነገር አለ በዚህ ክፍል ውስጥ እና እሱን ከመጠየቁ በፊት ሐዋርያው ጳውሎስ ስለራሱ የሚናገራቸው አንዳንድ ነገሮች አሉ። እነሱን እናያለን። በመጀመሪያ ቁጥር 1 ላይ ምን ይላል? የክርስቶስ ኢየሱስ እስር ጳውሎስ ብሎ ይናገራል። ሐዋርያው ጳውሎስ ራሱን ስለ ወንጌል እስረኛ እንደሆነ በቁጥር 1 ላይ ይናገራል። በወንጌል ምክንያት እስር ቤት ያለ የወንጌል አገልጋይ ነበር ሐዋርያው ጳውሎስ። ወንጀለኛ አይደለም፣ ክፉ አድራጊ አይደለም። ነገር ግን ወንጌልን ይሰብካል፣ ያስተምራል። በዚህ ምክንያት የእስር ቤት መከራን የሚቀበል ሰው ነበረ። በዚህ ስፍራ ስንመለከተው ማለት ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 8 እስከ 10 በወንጌል እንደምሰብከው ከሙታን የተነሳውን ከዳዊትም ዘር የሆነውን ኢየሱስ ክርስቶስን አስብ። ይህንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ ብሎ ሐዋርያ ጳውሎስ ይናገራል።
የኢየሱስ ክርስቶስን ወንጌል በመስበኬ ከሙታን የተነሳውን በመስበኬ ከዳዊት ዘር የሆነውን በመስበኬ ኢየሱስ ክርስቶስ ያድናል ብዬ በመስበኬ የእስር ቤት መከረኛ ሆኛለሁ ብሎ ይናገራል። በኤፌሶን ምዕራፍ 6 ቁጥር 20 ላይ ሲናገር ይህንኑ የወንጌል ቃል በማስተማሬ በሰንሰለት የታሰረ የጌታ አምባሳደር ሆኛለሁ ብሎ ይናገራል። ሐዋርያው ጳውሎስ የጌታ አምባሳደር ነገር ግን እጆቹ በሰንሰለት የታሰሩ ራሱ ለመከራ ለግርፊያ ለእስራት ያዘጋጀ የወንጌል አገልጋይ እንደሆነ ይናገራል። ያውን በቁጥር 9 ላይ እዚህ ፊልሞና ላይ እንደሚናገረው ሽማግሌው በእድሜ የገፋው ያረጀው ነገር ግን በእስር ቤት ያለው ስለ ወንጌል የሚቀበለውን መከራ ደግሞ በደስታ የሚቀበል የወንጌል አገልጋይ መሆኑን ስለራሱ ይናገራል። በሁለተኛ ደግሞ ሐዋርያው ጳውሎስ ሲናገር ቁጥራቸው በርከት ያሉ አብረውት የሚሰሩ የወንጌል ሰራተኞች እንዳሉ አጋሮች እንዳሉት ይናገራል። በቁጥር 2 ላይ በቁጥር 23 እና 24 ላይ አብሮን ለሚሰራ ለፊልሞና ለጻፈለት ለራሱ ፊልሞና የሐዋርያው ጳውሎስ የወንጌል አብሮ አገልጋይ አጋሩ እንደሆነ ይናገራል። ቁጥር 23 እና 24 በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ ይላል። አብረውኝ ከሚሰሩ ማርቆስና አርስጥሮኮስ ዴማስ ሉቃስ ሰላምታ ያቀርቡልሃል ብሎ ይናገራል። ጳውሎስ ብዙ የወንጌል ባልደረባዎች ነበሩት። ከዚህ የተነሳ የወንጌል አገልግሎቱ ፍሬያማ ሆኗል ማለት ከብዙዎች ጋር አብሮ የተጠመደ የወንጌልን ቀንበር የተሸከመ ብቻውን የማይሮጥ ይህን መልእክት እንኳን ሲጽፍ ጢሞቴዎስ አብሮት እንደነበረ ይናገራል። በእስር ቤት ካለው ከጳውሎስና ከወንድሙ ከጢሞቴዎስ ጋር ይላል ከሌሎች ጋር አብሮ መሮጥን ከሌሎች ጋር አብሮ መስራትን ከሌሎች ጋር አብሮ ማገልገልን የፈቀደ የወንጌልን ቀንበር ከሌሎች ጋር በመሸከም አብሮ የተጠመደ አገልጋይ መሆኑን በዚህ ክፍል እናገኛለን። የእግዚአብሔር ቃል በምሳሌ ሲናገር ብዙ በሬዎች ባሉበት ብዙ ሲሳይ አለ። ብዙ አገልጋዮች ባሉበት ብዙ ፍሬ አለ፣ ብዙ ስኬት አለ፣ ብዙ መከናወን አለ። ሐዋርያው ጳውሎስ ከሌሎች ጋር አብሮ የሚሰራ የወንጌል ሰራተኛ ነው። በሶስተኛው ሐዋርያው ለሚያገለግላቸው የእርሱ ፍሬዎች ለሆኑ የሚጸልይ ማላጅ ጸላይ አገልጋይ ነበረ። ከቁጥር 4 እስከ 6 ስንመለከት እምነትን ለሌሎች በማካፈል እንድትተጋ እጸልይልሃለሁ ይለዋል። የምጸልይልህ እምነትን ለሰዎች ስትመሰክር የሰዎች ልብ እንዲነካና የበረከት ሁሉ ምንጭ ክርስቶስ መሆኑን እንዲረዱ እጸልይልሃለሁ። ይህም ነገር ደግሞ በአንተ መልካም የሕይወት ምስክርነት እንዲገለጥ እጸልያለሁ ብሎ ይናገራል ሐዋርያው ጳውሎስ። እምነትን ለሰዎች ስትመሰክር ወንጌልን ለሌሎች ስትናገር የሰዎች ልብ ምን እንዲነካ እጸልይልሃለሁ። ወንጌል የሚመሰክሩ ሰዎች የሚጸልይላቸው ሰው አስፈላጊ እንደሆነ ከሐዋርያው ጳውሎስ ሕይወት ውስጥ እንማራለን። እጸልይልሃለሁ የበረከት ሁሉ ምንጭ ክርስቶስ መሆኑን እንዲረዱ። ሃሌሉያ! የበረከት ሁሉ ምንጭ ማን ነው? ኢየሱስ ነው። ሰማያዊ በረከት፣ ምድራዊ በረከት፣ መንፈሳዊ በረከት፣ ቁሳዊ በረከት ማን ዘንድ አለ? ክርስቶስ ዘንድ። እርሱ ራሱ ክርስቶስ እንዲገለጥላቸው እንዲረዱት እጸልያለሁ። ባንተ መልካም የሕይወት ምስክርነት እንዲገለጥ እጸልያለሁ። በቃርና በኑሮ እንድትገለጥ እጸልይልሃለሁ። ስላንተ ስለሰማሁት መልካም ነገር ሁሉ ደግሞ ሁሉ ጊዜ እግዚአብሔርን በጸሎቴ አመሰግናለሁ። ሃሌሉያ! እግዚአብሔር የተባረከ ይሁን። እማልዳለሁ፣ እለምናለሁ፣ ደግሞ አመሰግናለሁ ስለሰማሁት መልካም ነገር።
ሐዋርያው ጳውሎስ ብዙ ጊዜ በአንደኛ ተሰሎንቄ 1:2 ላይ ፊልጵስዩስ 1:3 ላይ ኤፌሶን ላይ መልእክቶቹ ላይ ብዙ ጊዜ ለሚጽፍላቸው ምእመናን እንደሚጸልይ ያሳየናል። ሐዋርያ ነው ግን ደግሞ በጣም የጸሎት ሰው ነው። ሌላው እጅግ በጣም ትሁት አገልጋይ ነበር ሐዋርያው ጳውሎስ። ባለው ማዕረግ በተሰጠው ስምና ሹመት የማይመካ ነገር ግን ከዚያ ይልቅ በወንድማማች መንፈስ ዝቅ ብሎ በመለመን የሚያዝ አገልጋይ ነበር። እዚህ ፊልሞና ላይ ቁጥር 8 እና 9 ላይ አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ስለ ፍቅር እለምንሃለሁ ይላል። ሃሌሉያ! ሐዋርያ ነው፣ ማዘዝ ይችላል። ሐዋርያ ነው፣ በስልጣን መናገር ይችላል። ሐዋርያ ነው፣ እንዲህ አድርግ ብሎ ማለት ይችላል። ነገር ግን ምንም እንኳን ድፍረት ቢኖረኝ ስለ ፍቅር እለምንሃለሁ ይላል። ሐዋርያው፣ ወንጌል ሰባኪው፣ አስተማሪው፣ ሽማግሌው፣ የወንጌል እስረኛው ጳውሎስ በጌታ ልጁ የሆነውን ፊልሞናን እለምንሃለሁ ታዘዘኝ ይለዋል። ለሚያገለግላቸው እንደ አገልጋይ ብቻ ሳይሆን ሐዋርያው ጳውሎስ እንደ ባልንጀራም የሆነ ሰው ነው። ዝቅ ማለት ከሌላው ጋር አቻ መሆን የማይከብደው ሰው ነው። እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበለው ይላል ቁጥር 17 ላይ። አምስተኛው ከኔ ይልቅ ወንድሜ የሚል ነው ሐዋርያው ጳውሎስ። ቁጥር 14 እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር፣ ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድሁም ይለዋል። አናሲሞስ ለኔ ይጠቅመኝ ነበር፣ ነገር ግን ከኔ ይልቅ አንተ ብትጠቀም ይሻላል ይለዋል። ሃሌሉያ! እንዲያገለግለኝ እፈልጋለሁ። አሁን እስረኛ ነኝ፣ ሰው ያስፈልገኛል። በጣም አገልጋይ እፈልጋለሁ፣ እኔ ልጠቀምበት እፈልጋለሁ። ግን ከኔ ይልቅ አንተ ደግሞ ብትጠቀምበት፣ ከኔ ይልቅ አንተ ብትገለገልበት ይህን እወዳለሁ። ከኔ ይልቅ ወንድሜ ይሻላል። ሐዋርያው ጳውሎስ የሌላውን ዕዳም ለመክፈል የተዘጋጀ በራሱ ላይ እንዲቆጠር ያደረገ ዕዳ ከፋይ አገልጋይ ነበር። ቁጥር 18 ላይ በአንዳች ነገር የበደለህ ቢኖር ግን ወይም ብድር ያለበት እንደሆነ ይህን በኔ ላይ ቁጠር፣ እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፋለሁ። አይገርማችሁ? እኔ ጳውሎስ እኔ ራሴ ብድር ቢኖርበት ዕዳ ቢኖርበት አናሲሞስ ለአንተ ዕዳውን እከፍላለሁ ብዬ በገዛ እጄ እጽፋለሁ ይላል። ይህ ሕይወት የክርስቶስ ኢየሱስ ሕይወት፣ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ይሁን ያለው ያ ሐሳብ በሐዋርያው ጳውሎስ ሕይወት ውስጥ እናየዋለን። ስለ ሌላው ራስን አሳልፎ የሚሰጥ መልካም መንፈሳዊ አባት ነው ሐዋርያው ጳውሎስ። እንዲያውም ፊልሞናን ይለዋል፣ ምን ይለዋል? ነፍስህ የዳነችው በእኔ አገልግሎት ነው። አይገርማችሁ? ሐዋርያው ጳውሎስ ለባሪያ አሳዳሪውም ለባሪያውም አባት፣ የሁሉም አገልጋይ፣ በሁለቱ መካከል ያለውን ልዩነት ለማጥፋት አንድነት ለመፍጠር ስራ እየሰራ ነው ሐዋርያው ጳውሎስ። የፊልሞና መልእክት የተጻፈው አናሲሞስን ከፊልሞና ጋር ለማስታረቅ፣ ጳውሎስ የማስታረቅ አገልግሎት ያለው አስታራቂ አገልጋይ፣ ሲታረቁ እንደ ወንድማማች እንጂ እንደ ጌታና እንደ ባሪያ እንዳይሆን እየተጋ ነው። በዚህ መልእክቱ ላይ የምናየው ለሌላው ራሱን አሳልፎ የሚሰጥ፣ ዕዳው በእኔ ላይ ይቆጠር የሚል፣ እከፍላለሁ የሚል። ሃሌሉያ! እንዲህ አይነት ሰው ያድርገን። ስለ እርሱ የተጸለየውን የቅዱሳን ጸሎት መልስ እንደሚያገኝ በጌታ የሚያምን አማኝ አገልጋይ ነበር። ቁጥር 22 ላይ በጸሎታችሁ ለእናንተ እንደምሰጥ ተስፋ አደርጋለሁ ይላል። በአዲሱ መደበኛ ትርጉም ጸሎታችሁ መልስ አግኝቶ ወደ እናንተ ለመምጣት ተስፋ ስለማደርግ ማረፊያ አዘጋጁልኝ ይላል። በቅዱሳን ጸሎት የሚያምን ነው ሐዋርያው ጳውሎስ። ፊልሞና ቤት የጸሎት ቤት ናት።
እዛ የቅዱሳን ይሰባሰባሉ ስለርሱ እንደሚጸልዩለት ያ ጸሎታችሁ ተሰምቶ ከእስራት ተፈትቼ ወደናንተ እንደምመጣ አምናለሁ ስለዚህ የማርፍበት ቤት አዘጋጅልኝ ይላል እግዚአብሔር የተባረከ ይሁን በጣም ይገርም ነው ጸልዩልኝም ብሎ ያሳስባል ሐዋርያው ጳውሎስ ኤፌሶን 6:19 ይላል ለቅዱሳን ሁሉ ያለ መሰልቸት ጸልዩ ካለ በኋላ የወንጌሉን ቃል ለመስበክ እድል እንዳገኝ አንደበቴም ተከፍቶ ምስጢሩን ያለ ፍርሃት አብራርቼ መግለጽ እንድችል ለኔም ጸልዩልኝ ይላል ሃሌሉያ እኔ ሐዋርያ ነኝ እስከ ስንተኛው ሰማይ ድረስ የተነጠቅኩ ነኝ ስለዚህ ምንም አያስፈልገኝም ብዙ ምስጢር የበራልኝ የተገለጠልኝ ሰው ነኝ አላለም እንዲያውም የወንጌልን ምስጢር ያለ ፍርሃት እንዳብራራው እንድገልጸው ለሌሎች እንድናገር የመስበክ እድል እንዲያጋጥመኝ ጸልዩልኝ መጸለይንም ማጸለይንም የሚወድ በጸሎት የሚያምን እንዲህ አይነት ህይወት እግዚአብሔር ይስጠን በመቀጠል ስለ ፊልሞና ሐዋርያው ጳውሎስ የሚናገረው ነገር አለ የሚጠይቀውን ነገር ከመጠየቁ በፊት እንዲያደርግለት የሚፈልገውን ነገር ከመጠየቁ በፊት ፊልሞናን እንዲህ ይለዋል የእምነትና የፍቅር ሰው እንደሆነ ይገልጽለታል በቁጥር 4 ላይ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርና ስለ እምነትህ ሰምቻለሁ ይሏል ፊልሞና በቅዱሳን ሁሉ ዘንድ ምን አለው ፍቅር ደግሞም በጌታ የሚያምን የእምነት ሰው እንደሆነ ሰምቻለሁ ብሎ ይናገር የእምነትና የፍቅር ሰው ነው ፊልሞና እነዚህ ሁለት ነገሮች የመንፈስ ፍሬዎች ናቸው እነዚህ ሁለት ነገሮች ጸንተው የሚኖሩ ነገሮች ናቸው እነዚህ ነገሮች ፊልሞና ህይወት ውስጥ ታይተዋል አንተ የእምነትና የፍቅር ሰው ነህ ይህንን ደግሞ ሰምቻለሁ ስለዚህ በጌታ ያለውን እምነት ለቅዱሳን በፍቅር ሲገልጠው ፊልሞና እናያለን እምነቱን በፍቅር የሚገልጥ ሁለተኛው ፊልሞና እግዚአብሔር የሚመሰገንበት ህይወት የነበረው ሰው ነው ፊልሞና ቁጥር 4 ላይ የተወደድክ ወንድሜ ፊልሞና ሆይ ስላንተ በመጸልይበት ጊዜ ሁሉ እግዚአብሔር አምላኬን አዘውትሬ አመሰግናለሁ ለዚህ ምክንያት የሚሆነኝ በየጊዜው የምሰማው በጌታ ኢየሱስ ላይ ያለ ጠንካራ እምነት እንዲሁም ለርሱና ለክርስቲያን ወገኖች የምታሳየው ፍቅር ነው ብሎ ይናገራል እግዚአብሔርን ስላንተ አመሰግናለሁ በቅዱሳን ዘንድ ስላለ ፍቅር አመሰግናለሁ ጌታን ስላመንክበት እምነት አመሰግናለሁ እምነትን በፍቅር ስለምትገልጥ እግዚአብሔርን አመሰግናለሁ እግዚአብሔር የሚመሰገንበት ህይወት እግዚአብሔር የሚከብርበት ህይወት ፊልሞናን ሰው ሁሉ ሲያዩ አቤት እንዴት ያለ የፍቅር ሰው ነው እንዴት ያለ ትሁት ነው እንዴት ያለ ታማኝ ነው እንዴት ያለ ታዛዥ ነው እንዴት ያለ ጨዋ ነው በርግጥም ክርስቶስ ኢየሱስን የሚመስል የክርስቶስ መልክ ያለው ሰው ነው የሚባል ሰዎች እኛን ሲያዩ እግዚአብሔርን ያመሰግናሉ እግዚአብሔር የሚመሰገንበት ህይወት ይስጠን ሶስተኛው የቅዱሳን ልብ በስራው ያሳረፈ ወንድም ነው ቁጥር 7 ላይ የቅዱሳን ልብ ባንተ ስራ ስላረፈ ይለዋል ልብ አሳራፊ ነው ፊልሞና ካንጀት የሆነ ስራ የሚሰራ ነው አዛኝና ሩህሩህ ነው ይሄ ደግሞ በሰዎች ሁሉ ዘንድ የተመሰከረለት እውነት ነው አሳፋሪ ሳይሆን አሳራፊ ወንድም የምናሳፍር ሳይሆን የምናሳርፍ እንድንሆን እግዚአብሔር ይርዳን ላገለገለው ሰው ደስታንና መጽናናትን ያስገኘ ሰው ነው ፊልሞና ቁጥር 7 ላይ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይለዋል በስር ላለው ለጳውሎስ መጽናናት ለሚፈልገው ለጳውሎስ የፊልሞና ህይወት ደስታንና መጽናናትን ፈጥሮለታል ሃሌሉያ እግዚአብሔር የተባረከው
በእግዚአብሔር ቤት ስንኖር በቅዱሳን መካከል ስንገኝ አንዳችን ለሌላችን ደስታና መጽናናትን የምናመጣ ያድርገን። ሌላው ታዛዥና ከሚባለው በላይ አብልጦ የሚያደርግ ታማኝ አገልጋይ ነበር። ቁጥር 21 ላይ ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ ይለዋል። ፊልሞና አንድ ነገር አድርግ ሲባል ሁለት ነገር ጨምሮ ያደርጋል። አንድ ስጥ ሲባል እጥፍ ድርብ አድርጎ ጨምሮ ይሰጣል። ከምልህ ይልቅ አብልጠህ እንድታደርግ አውቃለሁ። ሃሌሉያ! የማዝን ብቻ አይደለም፣ አንድ ነገር አድርግ ስልህ እጥፍ እንደምታደርግ አውቃለሁ። ታዛዥ ከሚባለው ከታዘዘው በላይ እጥፍ ድርብ የሚያደርግ ሃሌሉያ! አስተናጋጅና እንግዳ ተቀባይም ነበር ፊልሞና። ቁጥር 22 ላይ የማስተናገጃ ቤት አዘጋጅልኝ ይለዋል። በቁጥር 2 ላይ በቤት ላለች ቤተ ክርስቲያን ሰላምታ አቀርብልኝ ይለዋል። ቤት ውስጥ ቤተ ክርስቲያን ብዙ ቅዱሳንን ይቀበላል። በፊልሞና ቤት ለጸሎትና ለአምልኮ የሚሰበሰቡ ምእመናን አሉ። በቤቱ ብዙ እንግዶች ይስተናገዱ ነበር። ጌታ ይመለክ ነበር። ቤቱ ለጌታ የተሰጠ ጌታ ለአገልግሎት የሚጠቀምበት ቤት ነበር። ቤቱ የጸሎት ቤት ነበር። ፊልሞና በርግጥ የሚያገለግሉትንም ጌታውንም ደስ የሚያሰኝ ወንድም ነበር። ሌላው ፊልሞና ወንጌል መስካሪ። ቁጥር 6 ላይ ስለ እምነትህ ለሰዎች በምትመሰክርበት ጊዜ ልባቸው እንዲነካ ጸልይልሃለሁ ይላል። እምነቱን ለሌሎች የሚናገር፣ እምነቱን ለሌሎች የሚገልጥ፣ ወንጌልን በኃይልና በስልጣን የሚሰብክ ወንጌል መስካሪ፣ በሕይወቱም ወንጌል መስካሪ፣ በቃልም ወንጌል የሚመሰክር የወንጌል አገልጋይ ሐዋርያው ጳውሎስ ይህን ሁሉ መልካም ነገር በሕይወቱ ያለውን በጎ ነገር ለፊልሞና ከጻፈ በኋላ ወደ ዋናው መልእክቱ ይመጣል። ዋና መልእክቱ ደግሞ ቁጥር 20 ላይ ነው፣ ቀድም ያነበብኩላችሁ። አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ ይለዋል። እንዴት አድርጎ ነው ፊልሞና የሐዋርያው ጳውሎስን ልብ የሚያሳርፈው? መንፈሳዊ ልጁ የሆነውን በእስራቱ የወለደውን አናሲሞስን በይቅርታ በመቀበል። አናሲሞስ የፊልሞና ባሪያ የነበረ የጌታውን ንብረት ሰርቆ ከቆላሲስ ወደ ሮም ጠፍቶ ኮብልሎ የሄደ ባሪያ ነው። ሐዋርያው ጳውሎስ በሮም አግኝቶ ወንጌልን ከመሰከረለት በኋላ በክርስቶስ አምኖ የዳነ ሰው ነው አናሲሞስ። ቁጥር 11 ላይ በስራቱ የወለደው ልጁ እንደሆነ ይናገራል። በስራቴ ስለወለድኩት ስለ አናሲሞስ እለምንሃለሁ ብሎ ሐዋርያው ጳውሎስ ይናገራል። አናሲሞስ አስቀድሞ የማይጠቅም የነበረ ነገር ግን ወንጌልን በማመን ጠቃሚ የሆነ ሰው አስቀድሞ ስላልጠቀመህ አሁን ግን ለኔም ላንተም ስለሚጠቅም ይለዋል። በያው ቃል ላይ ከዚህ በፊት አናሲሞስ ላንተ የሚረባ ምንም ነገር እንዳላደረገ አውቃለሁ ይለዋል። አሁን ግን እንዲህ እንዳይመስልህ ላንተም ሆነ ለእኔ በጣም የሚጠቅም ሰው ወጥቶታል። ሃሌሉያ! ደስ ይላል። ቀድሞ የማይጠቅም ነበር፣ ቀድሞ የማይረባ ነበረ። ቀድሞ አንተን በምንም አይነት ሁኔታ አልጠቀመህም፣ ይልቁንም አሳዝኖሃል። አሁን ግን እንዲህ እንዳይመስልህ ወንጌል ለውጦታል። ሃሌሉያ! የማይጠቅመውን አናሲሞስን ጠቃሚ አድርጎታል። አናሲሞስ ማለት በራሱ የስሙ ትርጉም ጠቃሚ ማለት፣ ጠቃሚ ሆኗል። አናሲሞስ በሚገርም ፍጥነት በመንፈሳዊ ሕይወቱ የተለወጠ ሰው ሆኗል። ቁጥር 11 ላይ ቀድሞ የማይጠቅም አሁን ግን በወንጌል ተለውጦ የሚጠቅም ያውም እኔንም ጳውሎስን አንተንም ይጠቅማል ይለዋል።
ቀድሞ ሌባ የነበረ አሁን ግን በወንጌል ታማኝ የሆነ፣ ቀድሞ ኮብላይና ከዳተኛ የሆነ አሁን ግን ልብ የሚጣልበት ለዘላለም ከጌታው ጋር ለመቀመጥ የተዘጋጀ፣ ቀድሞ የሚጠላ አሁን ግን በጌታ የተወደደ ሆኗል። ሃሌሉያ! ወንጌል ይለውጣል። ያንዳንዳችንም ህይወት እንደዚሁ ነበር። ቀድሞ የተናቀን አሁን ግን የከበርን፣ ቀድሞ የተጠላን አሁን ግን የተወደድን፣ ቀድሞ ታናናሽ የነበርን አሁን ግን በርሱ የከበርን። ሃሌሉያ! ቀድሞ ኃጢአተኛ የነበርን አሁን ግን ጻድቅ የሆንን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አናሲሞስ አስታራቂ ያገኘ ወንድም ነው። ወደ ቀድሞ ስፍራው የሚመልሰው ሰው ያገኘ። የምለምንህ ጉዳይ አለኝ፣ አገልጋይህን አናሲሞስን በይቅርታ ተቀበልልኝ። ፊልሞና ሆይ አንተ ራስህ ከእግዚአብሔር ዘንድ ታላቅ ምህረት እንደተደረገልህ መዘንጋት የለብህም። ምህረት እንደተደረገልህ ሁሉ አንተም የበደለህን ሰው ምህረት እንድታደርግለት እለምንሃለሁ ይለዋል። አዎ አንተ የእምነትና የፍቅር ሰው ነህ ፊልሞና። አዎ አንተ እግዚአብሔርን የሚያስመሰግን ህይወት ያለህ ነህ ፊልሞና። አዎ አንተ የቅዱሳን ልብ ሁሉ ያረፈብህ ወንድም ነህ። ለኔ ለራሴ እንኳን ደስታንና መጽናናትን ያገኘሁብህ ነኝ። ታዛዥና ከምትባለው በላይ አብልጠ የምታደርግ ወንድም ነህ ፊልሞና። ወንጌል መስካሪ፣ እምነትህን ለሌላው አብሳሪ ነህ። የተባረክህ ወንድም ነህ አውቃለሁ። ታማኝና ጨዋ ነህ። ነገር ግን የምጠይቅህ አንዲት ነገር አለችኝ። እርሷም ልቤን እንድታሳርፍልኝ ነው። ልቤን አሳርፍልኝ። ልቤን የምታሳርፍ ሰው ሁንልኝ። እንዴት አርገህ ነው ልቤን የምታሳርፍልኝ? የበደለህን ወንድምህን በይቅርታ በመቀበል ነው። የጎዳህን ኮብልሎ ካንተ ዘንድ የሄደውን ያከሰረህን አናሲሞስን በይቅርታ ተቀብለህ ልቤን አሳርፍልኝ። ወንድምህን ተቀብለህ ገንዘብ በማድረግ ልቤን አሳርፍልኝ። የእግዚአብሔርን የልቡን ሐሳብ በማገልገል ልቤን አሳርፍልኝ። የጠላህን በመውደድ ልቤን አሳርፍልኝ። የማይጠቅም የነበረውን ጠቃሚ አድርጎ በመቀበል ልቤን አሳርፍልኝ። ደካማውን በመሸከም ልቤን አሳርፍልኝ። የሚጠሉን በመውደድ ልቤን አሳርፍልኝ። ምን አይነት ሰው ነው ልብ የሚያሳርፈው? ልብ ሊያሳርፈው የሚችለው ሰው ምን አይነት ሰው ይሆን? ልብ የሚያሳርፍ ሰው ልቡ በክርስቶስ ያረፈ ሰው። ልብ የሚያሳርፍ ሰው የተለወጠ ልብ ያለው ሰው። ልብ የሚያሳርፍ ሰው አዲስ ፍጥረት የሆነ ሰው። ልብ የሚያሳርፍ ሰው የክርስቶስ ልብ ያለው ሰው። ልብ የሚያሳርፍ ሰው ቅንነት የሞላበት እሺ ባይ የሆነ ሰው። ልብ የሚያሳርፍ ሰው ትህትናን እንደ ልብስ የታጠቀ ሰው። ልብ የሚያሳርፍ ሰው እግዚአብሔር ደስ የሚሰኝበት ሰው። እግዚአብሔር ደስ የሚሰኝበት ሰው ደግሞ መንፈስ ቅዱስን የተሞላን። መንፈስ ቅዱስን የተሞላ ደግሞ እግዚአብሔር ስለ ስራው ሰው ሲፈልግ ሰው ሆኖ የሚያገኘው ነው። በሐዋርያት ሥራ ምዕራፍ 13 ከቁጥር 22 እስከ 23 እንዲህ ይላል። እንደ ልቤ የሆነውን ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። ሃሌሉያ! ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ሃሌሉያ! እግዚአብሔር ለእስራኤል ንጉሥ ለማንገስ ሰው ሲፈልግ፣ ሰው በእስራኤል መካከል ሲፈልግ፣ ለመሾም ሲፈልግ፣ ለመቀባት ሲፈልግ፣ ሕዝቡን የሚመራለት ሰው ሲፈልግ እግዚአብሔር ዳዊትን አገኘ። ቅባቱን ለመቀባት ሰው ሲፈልግ ዳዊትን አገኘ። ባሪያዬን ዳዊትን አገኘሁት፣ ቅዱሱን ዘይትም ቀባሁት ይላል። ሃሌሉያ! የተገኘ ሰው ይቀባል። ለመገኘት ግን ልብ ያስፈልጋል።
ምክንያቱም ዳዊት የእግዚአብሔርን ፈቃድ የሚያደርግ ሰው ነበር። ፈቃዴን ሁሉ የሚያደርግ ይገርማል። እግዚአብሔር ደግሞ ልቡ በዚህ አረፈ። ልቡን ስላሳረፈለት እግዚአብሔር ደግሞ ከዚህ ሰው ዘር ፈቃዱን ከሚያደርግለት ሰው ዘር ከሚታዘዝለት ሰው ዘር ልቡን ካሳረፈለት ሰው ዘር እንደ ልቡ ከሆነለት ሰው ዘር ለሰው ልጆች ሁሉ መድኃኒት የሆነውን ኢየሱስን ምን አረገ? አመጣ። ሃሌሉያ! ከዳዊት ዘር ኢየሱስ መጣ። አዳኙ ኢየሱስ፣ ፈዋሹ ኢየሱስ፣ መድኃኒት የሆነው ኢየሱስ፣ ታዳጊ የሆነው ኢየሱስ፣ ገናና የሆነው ኢየሱስ፣ ሁሉን ቻይ የሆነው ኢየሱስ ከዳዊት ዘር መጣ። ለምን? ፈቃዴን በማድረግ ልቤን አሳርፎታል። ስፈልገው ሰው ሆኖ ተገኝቶልኛል። ልቤን ደስ አሰኝቶልኛል። ስለዚህ ኢየሱስን ከሱ አመጣለዋል። እግዚአብሔር አምላካችን ዛሬ በመንፈሱ አማካኝነት እያንዳንዳችንን በክርስቶስ ልቤን አሳርፍልኝ ይለናል። የጌታን ልብ የሚያሳርፍ ሰው የእግዚአብሔር ዘላለማዊ አጀንዳ በእርሱ ይከናወናል። ኢየሱስ ክርስቶስ ክብሩን የሚገልጥበት የክብሩ መገለጫ ይሆናል። እግዚአብሔር ልብን አይቶ ይወዳል፣ ልብን አይቶ ይጠላል፣ ልብን አይቶ ያከብራል፣ ልብን አይቶ ያዋርዳል። እግዚአብሔር ልብን አይቶ ይሾማል፣ ልብን አይቶ ይሽራል፣ ልብን አይቶ ይወዳል፣ ልብን አይቶ ይንቃል። ወገኖቼ ሳኦል የተናቀው፣ ሳኦል ከዙፋኑ የወረደው፣ ሳኦል የተሻረው እግዚአብሔር የሳኦልን ልብ አይቶ ነው። የሳኦል ሐሳብ የልቡ ዝንባሌ እንዲናቅ አደረገው። ለናኩት ለሳኦል አታልቅስ፣ ንቄዋለሁ። የሱ የልብ ዝንባሌ እሰባው ነገር ላይ ነው፣ እበሬና አህያ ላይ ነው፣ ስምና ስልጣን ላይ ነው፣ ሹመትና ተራ የሆነ ነገር ላይ ነው። እኔ አልፈልገውም ሳኦልን አለ። የእግዚአብሔር ልብ ያረፈበትን ዳዊትን አግኝቻለሁ አሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ልዩነት አለው። እግዚአብሔር በናቀው ልቡ ዝንባሌው በሌላ ነገር ላይ በሆነው ሰው እጅ ላይ የሚገኘው ሰይፍና ጦር ነው። የእግዚአብሔር ልብ የሚያሳርፍ ሰው እጅ ላይ ያለው ግን በገና ነው፣ ቅኔ ነው፣ እግዚአብሔርን የሚያከብር ነገር ነው። ጣል ሰይፍህን፣ ጣል ጦርህን። እግዚአብሔርን ደስ የማያሰኘውን ነገር ከልብ አውጥተህ ጣል። አለበለዚያ ትናቃለህ፣ ትዋረዳለህ። እግዚአብሔር የሚያከብሩትን ያከብራል፣ የናቁትን ግን ያዋርዳል። የሚያዋርደው፣ የሚንቀው፣ የሚጥለው፣ የሚያሳፍረው ሰው አለ። እግዚአብሔር መሾም ሲፈልግ የሚሾመው፣ መላክ ሲፈልግ የሚልከው፣ መስራት ሲፈልግ የሚሰራበት ልቡን በሚያሳርፍለት ሰው ነው። ዛሬ የክርስቶስ ልብ የሚያሳርፍ ማን ነው? እርሱ በእግዚአብሔር ይሾማል፣ እርሱ በእግዚአብሔር ይባረካል፣ እርሱ በእግዚአብሔር ይላካል፣ በእግዚአብሔር ፊት ሞገስ ያገኛል። መንፈስ ቅዱስ እንዲህ ይላል፣ በክርስቶስ ልብ የሚያሳርፍ መሪ ሁንልኝ፣ በክርስቶስ ልብ የሚያሳርፍ ሽማግሌ ሁንልኝ፣ በክርስቶስ ልብ የሚያሳርፍ አገልጋይ ሁንልኝ፣ በክርስቶስ ልብ የሚያሳርፍ ወንድም ሁንልኝ፣ ልጅ ሁንልኝ፣ ክርስቲያን ሁንልኝ። ልቤን አሳርፍልኝ። የምልህን ነገር እሺ በለኝና ልቤን አሳርፍልኝ። ከሳብ ልረፍ፣ ልቤን አሳርፍልኝ። የደሴ ማህበረ ምእመናን ቅዱሳን ዛሬ መንፈስ ቅዱስ ይለምናችኋል። ልቤን አሳርፍልኝ ይላል። እግዚአብሔር ባመጻ ደስ አይለውም። እግዚአብሔር ባድማ ደስ አይለውም።
እግዚአብሔር በክፉ ምክር ደስ አይለውም። እግዚአብሔር በእንቢተኝነት ደስ አይለውም። እግዚአብሔር በቂመኝነት ደስ አይለውም። እግዚአብሔር ይህን ነገር ይንቃል። ተው፣ እግዚአብሔር የናቀውን አታርግ። እንዳትናቅ ተው፣ እንዳትዋረድ ተው። እግዚአብሔር ታግሷል ተው። እባክህ ልቤን አሳርፍልኝ ይላል መንፈስ ቅዱስ። ትሑታንን እግዚአብሔር ይፈልጋል። የክርስቶስ ልብ ያላቸውን እግዚአብሔር ይፈልጋል። ቅኖችን እግዚአብሔር ይፈልጋል። የልቡ ማረፊያ የሆኑትን ሰዎች ወንዶችና ሴቶች እግዚአብሔር ይፈልጋል። ትሑታንን እግዚአብሔር ይፈልጋል። ልቤን አሳርፍልኝ እንድጠቀምብህ ይሁን። ልቤን አሳርፈውና ልጠቀምብህ። ልቤን አሳርፈውና ክብሬን ልግለጥብህ። ልቤን አሳርፈውና ባንተ ሕይወት ልስራብህ። ልቤን አሳርፍና ገንዘቡንልኝ። ልቤን አሳርፍና ሌላውን ላድንብህ። ልቤን አሳርፍና የክብሬ ጸዳል በላይ ላይ ያብራብህ። ልቤን አሳርፍና ዘመንህን ልባርክልህ። ልቤን አሳርፈው። የእግዚአብሔር ሕዝብ ልቤን አሳርፍ ይልሃል። እባክህ ልቤን አሳርፍልኝ። የልቡ ማረፊያ እንድንሆን እግዚአብሔር ይርዳን። በክርስቶስ ልቤን አሳርፍልኝ። ዛሬ የሽማግሌዎች ምርጫ እንደመሆኑ መጠን እግዚአብሔርን የሚወዱ የእግዚአብሔር የሆኑ የክርስቶስ ልብ ማረፊያ የሆኑ መሪዎችን እግዚአብሔር ይስጠን። እግዚአብሔር በእውነት እነዚህን ትሑታን በእኛ ላይ ይሹም። ጸልያለን።